ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ዛሬም እንደተለመደው የሚያዝያ 20 ዝርዝር መረጃዎችን ከ250 ሺህ ብር ጀምሮ የሚሸጡ የስራ የመንቀሳቀሻ መኪኖች ይዤላችሁ መጥቻለሁ። ቪዲዮውን በመመልከት የምትፈልጉትን በመምረጥ ወደኔ መደወል ትችላላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። አብራችሁን ቆዩ። ማርቲ ገበያ የብዙዎች መገበያ። ፎርኬ ሞዴሉ 1985 ጥሩ ይዞታ ላይ ያለ ነው። ዋጋው 250 ሺህ ብር ነው። ዋን ዜድ ሲንግል ካፕ ሞዴሉ 2005 ነው። ጠርዝ ማዕዘን ሻንሲው ሞተሩም ፋብሪካ ነው። ንጹህ ነው። ምንም የፈታው ነገር የለም። በፋብሪካ ነው ያለው። ዋጋው 5,500,000 ብር ነው። ስፕሪንግ ነው። ዋን ዜድ ሲንግል ካፕ ሞዴሉ 1997 ምንም አይፈልግም። ይሄ መኪና ዋጋው 1,700,000 ብር ነው። እጅግ በጣም ርካሽ ነው መኪና። ሃይሩፍ ሞዴሉ 2016 ሁሉ ነገሩ የፋብሪካ ዋጋ 6,500,000 ብር ነው። ባንክ 850,000 ብር አለበት። ለእጁ 5 ከምናምን ይፈልጋል ማለት ነው። ማቲዝ ዳው ነው። ሞዴሉ 1999 ነው። ሁለት ጎማ ይፈልጋል። ቀለም ርማትም ይፈልጋል። ሞተር አዲሷል። ሻንሲው ንጹህ ነው። ዋጋ 450 ሺህ ብር ነው። ጃጓር ሚኒባስ ሞዴል 2006 ሞተር አዲሷል። የቻይና ሞተር ነው። ቤንዚን ነው የሚወስደው። ዋጋ 1,200,000 ብር ነው። ሃይዙዚ ኦባማ ሞዴሉ 2021 የጭነት ነው። ሁሉ ነገሩ የፋብሪካ ነው። ዋጋው 6,200,000 ብር ነው። ቤተሰቦች አንዳንድ ኮሜንቶች የሚጽፉ ሰዎች አሉ። መኪና ካለማወቅ ይሁን ከማወቅ ይሁን አላቅም ያለውን አየር ነው የምለጥፈው። አንዳንድ መኪኖች ርካሽ ሊሆኑ ይችላሉ። ከመኪናው ይዞታ፣ ከሞዴሉ አንፃር፣ ከተለያዩ ነገሮች አንፃር ዋጋው ወረድ አድርገው የሚሰጡ አሉ። እንዲሁም ደግሞ አንዳንድ ጊዜ ባለው ዋጋ ልሽጥና ሌላ ነገር ልግዛ ብለው የሚያስቡ ሰዎች ስላሉ ርካሽ መኪኖች ሊመጡ ይችላሉ። አታፍሪም በዚህ ዋጋ ፖስት ስታረጊ ብለው ኮሜንት የሚያረጉ ሰዎች ስላሉ ነው ይሄን ያነሳሁት። እኔ ያው ስራዬን ነው የምሰራው። ምንም ወደኋላ የምልበት ምክንያት የለም። የተሰጠኝን ነው ፖስት ማረገው። ስትመጡም 5 ሳንቲም አይጨምርም አይቀንስም። ባለው ዋጋ በጊዜው ዋጋ ነው የምሰጣችሁ። ለእናንተ ደግሞ ለተመልካቾቼ ርካሽ መኪና ማቀርበው ከሌላው የተሻለ የሚያስብለው የማርቲ ገበያ ቻናል የተሻለ ርካሽ የተሻለ መኪና ከሌላው ይዞታው ቆንጆ የሆነ በእውነት የሚገኝ የጨመረም አይደለም። መኪናውም ይዞታው ከዛ ያነሰ ሳይሆን ስትመጡ የምታገኙትን ነው። አንዳንድ ሰዎች በደላላ የመጣ መኪና 1.5 ብለዋችሁ 2 ሚሊዮን ይደርሳል። እዛ መኪናው ጋር ስትደርሱ እየጨመረ 100 ሲጨምር 200 ሲጨምር ሞዴሉ አይገናኝም ምናምን። እኔ ግን በቻልኩት አቅም ከሰው የደረሰ ካልሆነ ቀጥታ የያዝኩት ከሆነ ሞዴሉ ሪል ነው እንዳልኳችሁ መረጃ አስልካለሁ ስለ መኪናው። ስለዚህ ማፍርበት ነገር የለም። እንደሌላው ሸጬ ሰርቼ ነው ምበላ። እናንተም ደግሞ አታፍሪም ያላችሁ ሰዎች እኔ አላፍርም። ልንገራችሁ እውነቱን አላፍርም። ምክንያቱም ሰርቼ ነው። መኪና ፖስት አረጋለሁ። የሚገዛ ሲመጣ ኮሚሽን ተቀብዬ እበላለሁ። ምን ያሳፍረኛል? ሰርቄ እኮ አይደለም መኪናውን ፖስት ሳረግ ኑ ላሻሽጣችሁ ላጋዛችሁና ኮሚሽን ክፈሉኝ እያልኩ ነው። ምንም የሚያሳፍር ነገር አልሰራውም። የሚገርመው ደግሞ ወንድ መሆኑ ነው እንደዚህ ብሎ የሚናገረው ሰው ማለት ነው። እና ወንድ ልጅ እንዳውም ሴት ልጅ ያበረታታል ሰርታ እንድትገባ የተሻለ እንዲሰራ ጎበዝ በርቺ ይላል እንጂ ጭራሽ አታፍሪበትም። ሰው የሚያፍረው ሲሰርቅ ሲዋሽ ሲቀላበር ነው አይደል እንዴ?
ማርቲ ገበያ ውሸት የለበትም። የምሰራውን ስራ በደንብ አድርጌ አውቃለሁ። እኔ ምንም ምክር የምትሰጡኝ አስተያየት ካላችሁ ቅሬታ ካላችሁ ቅሬታ ማንሳት ይቻላል። የምትፈልጉትን ነገር በትክክል ካልቀረበ የምትፈልጉትን ነገር እኔ ጋር ማግኘት የምትፈልጉ ሰዎች እንደዚህ አቅርቢልን ብላችሁ አስተያየት መስጠት ትችላላችሁ። ለምን አፍራለሁ? ስራ እኮ ነው። ማን ነው ለወንድ ያደረገው ድለላን? እኔ እሰራለሁ፣ ሌላም ሰው ይሰራል፣ ሌላም ሴት ትሰራለች። እንደውም ሴቶች እንዲሰሩ ይበረታታሉ። በዚህ ዘርፍ ብዙ ሴቶች አይሰማሩ። ምክንያቱም ወንዶቹ ጫና ስለሚያረጉባቸው ኮሚሽን ክፍፍል ላይ በጣም ጫና ስለሚበዛባቸው ብዙ ሴቶች አይሰሩም። እኔም ያንን ተጋፍጬ በማለፍ የተለያዩ ነገሮችን አስተናግጄ እያለፍኩ ነው እንጂ በነፃነት ኮሚሽን አግኝቼ በነፃነት ስራውን ሰርቼ አይደለም። ግን ስላላወራው አንዳንድ ሰዎች በቃ ሰዎችን የምዘርፍ አድርገው የሚያስቡ ሰዎች አሉ። እኔ ያው ስራዬን ነው የምሰራው። የምሰራበት ምክንያት ደግሞ ኮሚሽን ስራ ማለት እኔ የምፈልገው አይነትና ከቻናሌ ጋር ከስራዬ ጋር ከሁኔታዬ ጋር ስለሚሄድ እሰራለሁ። ኮሚሽን እጠይቃችኋለሁ፣ ትከፍሉኛላችሁ በመኪናው እንትን ማለት ነው። ስለዚህ ምንም ሌላም ቦታ ብትሄዱ ከፍላችሁ ነው የምትገዙት የምትሸጡት። እኔም ጋር ብትመጡ እንደዛው ነው። ስለዚህ ምንም ጥያቄ የሌለው ነገር የሚያሳፍር አይደለም። ከሰው በታች ያደረገ ስራ አይደለም። ሰዎች እኮ አሉ ሌላ የሚያሳፍር ስራ እየሰሩ ህይወታቸውን የሚኖሩ ሰዎች አሉ። ስለዚህ ያለውን ነገር የሚያሳፍረው መለመን፣ ሌላም ከመለመኑም ውጭ መስረቅ ያሳፍራል፣ መዋሸት ያሳፍራል። በጣም ብዙ የሚያሳፍሩ ነገሮች እንጂ እኔ አላፍርም። ኮሜንት የሚሰጡ ሰዎች እንደዛ ስላሉኝ ነው። እናንተ የምትሰሩት ስራ ማያሳፍራችሁ ከሆነ እኔም አያሳፍረኝም። እኔም ሰርቼ ነው የማገኘው። ስራውን ወደዋለሁ፣ እሰራለሁ ማለት ነው። ለእናንተ ምልልስ ፈልጌ ሳይሆን ያው የሚያሳፍር ስራ ይዤ እንዳልመጣውኝ ላሳውቃችሁ ፈልጌ ነው እንጂ እኔ ጊዜ ኖሮኝ ከእናንተ ጋር መመላለስ ፈልጌ አይደለም። ርካሽ መኪኖችን በቻልኩት አቅም ትንንሽ መኪኖችን ይዤላችሁ መመጣው ከሰዎች አቅም በውስጥ መተው መንቀሳቀሻ ቸገረን ትልልቅ ሰዎች እነዚህ ቆየት ያሉ መኪኖችን በፋብሪካቸው ካገኟቸው ስለሚወዷቸው አቀርብላቸዋለሁ። እነሱም ደግሞ በጣም ተደስተው ነው ገዝተው የሚሄዱት። አሮጌ መኪና ወጪ አለው እንኳን አይደለም የ20 አመት እና 30 አመት 40 አመት ያገለገለ መኪና ቀርቶ አሁን ቅርብ ጊዜ 2018 2019 የተመረቱ መኪኖች ራሱ እያደሱ ነው። ሞተር ያድሳሉ፣ ቀለም ሊደርቡ ይችላሉ፣ ግጭት ሊኖራቸው ይችላል፣ ብዙ አይነት ወጪዎች ሊኖራቸው ይችላል። ግን ያንን ታሳቢ በማድረግ ነው። ጎማ ደግሞ አሮጌ መኪና ላይ ያው ይሄዱባታል። ጎማ ላይ ኖረው ይችላል። እናንተ ጎማ ይገባ ወጣ ያለ ጎማ በቅናሽ ዋጋ ገዝታችሁ መኪናውን 2 አመትም 2 አመትም እንደልባችሁ መንዳት ትችላላችሁ። ይሄ ምንም እንትን የሚለው ነገር የለም። እኔ እናንተን እንትን የሚለው ነገር የለም ማለት እኔ ቅር የሚያስብል ነገር አይደለም ለማለት ነው። ስለዚህ እኔ ስራዬን እሰራለሁ። መግዛት የሚፈልግ ሰው ካለ መግዛት ይችላል። እንዲሁም ደግሞ ትንንሽ መኪኖች ያላችሁ ሰዎች ኑ በአንድ ቀን ደላላ ያልበዛበት ስልክ ጥሪ ያልበዛበት በነፃነት ከኔ ጋር መስራት ትችላላችሁ፣ መሸጥ ይችላልው ማለት ነው። ላኩልኝ በቴሌግራም በዋትስአፕ ላኩልኝ። በሁለቱ በቴሌግራም እና በዋትስአፕ መረጃቸውን ከነ ሊብሬያቸው ፋይላቸውን አርጋችሁ መኪናውን ውስጡንም ውጭንም የሞተሩን ድምጽ ጨምራችሁ ቪዲዮ አርጋችሁ መላክ ትችላላችሁ ወደ ማርቲ ገበያ ማለት ነው። ስለዚህ የምንሸጥላችሁ በቅናሽና ለእናንተም ደግሞ በማይጎዳ መልኩ ቶሎ ከእጃችሁ አንድ ሰው ሙሉ መረጃውን ከተሰጠው ወደው ጨርሶ ይዞት የሚሄድ ይሆናል ማለት ነው። 10 ሰው መጥቶ እንደውላለን እያለ እየተመለሰ ዋጋ ቀንስልኝ እያለ ሳምንት 15 የሚያዘጋችሁ ሳይሆን ቀጥታ ገዢ ነው ይዘንላችሁ የምንመጣው ቦታው ድረስ ማለት ነው። ግን ተመጣጣኝ ዋጋ ንጹህ እቃ መኪናችሁ ውሸት የሌለበት ከሆነ ፋይል የተሟላ ከሆነ በ2 ቀን ውስጥ መኪናችሁን ሸጣችሁ እንለያያለን ማለት ነው። ስለዚህ መኪና ካላችሁ ላኩልኝ። እዚህ ጋር ስልክ ቁጥሬ ተቀምጧል። በሁለቱም ስልኬ በዋትስአፕ እና በቴሌግራም
ልካችሁ ከዛ ደውላችሁ ንገሩኝ ያለውን ነገር አይቼ ስለ መኪናው መረጃ በደንብ ከደረሰኝ ዋጋ ማወጣላችኋለሁ። ይሄንን ይመስላል ለዛሬ ይዤ የመጣሁት። ስለተከታተላችሁኝ እጅጉን አመሰግናለሁ ቤተሰቦቼ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እንዲሁም ቴሌግራም ቻናል አለኝ። እዛ ላይ በየቀኑ ፎቶዎች ስለሚለቀቁ እዛ ላይ ማርቲ ገበያ በሚል በአማርኛም በእንግሊዘኛም እዚህ ዩቲዩብ ላይ ወይም ቲክቶክ ላይ ያለውን እንትኔን ወስዳችሁ ስሜን ሰርች ብታረጉ ታገኙኛላችሁ። ጆይን በማድረግ የዘወትር ፎቶዎቻቸውን ዳውንሎድ በማድረግ የምትፈልጉትን ፎቶ መውሰድ ትችላላችሁ ማለት ነው። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ